ሰላም ጤና ይስጥልኝ። የቢኒያም ዘራ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? መጀመሪያ በዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ ቻናልን ይቀላቀሉን እና ዛሬ የመጣሁት ርዕስ ደግሞ ቅድም በሰራሁት ቪዲዮ ላይ ቀደም ብሎ የሰራሁት ቪዲዮ ከዚህ በፊት የሰራሁት ቪዲዮ አይታችሁት ከሆነ በትግራይ የነበረው ሁኔታና አጠቃላይ ስላለው አሁን ትንሽ የሰላም ጭላንጭል ተናግሬ ነበር ወይም ዘግቤ ነበር። አሁን ደግሞ በትግራይ ያለው አሁን ሁኔታ ልክ በነበረበት እየቀጠለ ነው። አሪፍ ነው፣ ደስ ይላል። በዚህ ይቀጥል። ግን የሰው ጭንቀት ወይም የሰው ማለት ጥርጣሬ ሰው ሙሉ በሙሉ ወደ ስራ እንዳይገባ ሙሉ ማለት አንዳንድ ሰዎች ናቸው ዝም ብሎ በቃ በደፈናው እየሰሩ ወይም በደፈናው እየተንቀሳቀሱ የሚገኙ እንጂ አብዛኛው ከሞላ ጎደል ከ60% 70% የትግራይ ህዝብ ጭንቀት ላይ ያለው እንደሚታወቀው አሁን ያለው በትግራይ ነው። በሁሉም አካባቢ ዞረን እንደተመለከት ነው። ስፔሻሊ በቃ ዋና ከተሞች የሚገኙ ሰዎች በቀጠርም አካባቢ የሚገኝ ህብረተሰብ አብዛኛው ህብረተሰባችን ማለት ነው ጦርነቱ ማለት ለጊዜው ማለት መጀመሪያ የነበረበት ሁኔታና አሁን ያለበት ሁኔታ ትንሽ ጋፕ አለው ማለት ስለ ሰላም ትንሽ ማለት ትንሽ ፎይታ አለ ማለት ሰላም ይመስላል። ትንሽ የነበረበት በጦርነት ድባብ የነበረበት ሳምንት አሁን ከጦርነት ትንሽ ወጣ ብሎ የተሻለ ይመስላል። ግን አሁንም በጥርጣሬ ውስጥ ነው ያለው ህብረተሰቡ ሙሉ በሙሉ ወደ ስራ እንዳይገባ ወይ ሙሉ በሙሉ አምኖ እንዳይንቀሳቀስ ጥርጣሬ ውስጥ ከቶታል። ይሄ ነገር ማለት አንዳንዴ ብቅ ይላል፣ አንዳንዴ ሰላም ይሆናል፣ አንዳንዴ ዝም ብሎ ይረበሻል፣ አንዳንዴ ወደ ግርግር ወይም ወደ ጦርነት አዝማሚያ የሚያመጣ ንግግር ሁሌ ይከሰታል። እና አሁን በትግራይ ያለው ሁኔታ ይሄ ነው። በቃ በጣም አስጠሊ እና በጣም አስቸጋሪ የሆነ ነገር ነው ያለው። ማለት ሰላም ነው ብለው የተንቀሳቀሱ ወይም ደግሞ ስራቸው እየሰሩ ዴሊ አክቲቪቲያቸው የሚያደርጉ አሉ። ግን ከጭንቀት ውስጥ ግን አልወጡም። ጭንቀት ውስጥ ሆነው ነው እንደዚህ አይነት ስራ የሚሰሩት። እና መንግስታችን ወይም ደግሞ የሚመለከተው ሁሉ በቃ ሙሉ በሙሉ ወደ ሰላም ተመልሰው ወይ ወደ ድርድሩ መጥተው በቃ ፈተው በቃ ወደ ቀድሞ በቃ ሰውና የፈቀው አሁን ወደ ቀድሞ ሁኔታው በቃ ወደ ቀድሞ ሙሉ በሙሉ ወደ ሰላም ሆኖ በቃ ስለ ልማት፣ ስለ ብር ወይም ስለ ገንዘብ፣ ስለ እድገት የምናስብበት ስለ ጦርነት ወይም ስለ ምንም ነገር ትተን በቃ ሙሉ በሙሉ ልባችን አምኖ ተቀብሎ ወደ ሰላም የሚመጣልን ጊዜ እሱን ጊዜ ነው የናፈቀው የትግራይ ህዝብ አሁን። እና እሱን እንዲመጣልን ነው በቃ የምንፈልገው። ከጥርጣሬ ወይም ደግሞ ዝም ብሎ በቃ በደፈናው ከመንጓዝ ሙሉ በሙሉ በቃ አሁን እየታየ ያለው የሰላም ጭላንጭል ደስ የሚል የሰላም ጭላንጭል እየታየ ነው። ስፔሻሊ በቃ ትንሽ ከነበረበት አሁን የሰው እንቅስቃሴ አጠቃላይ የነበረው ሁኔታ ቀደም በቪዲዮ ላይ አምጥቼው ነበር ከዚህ በፊት የሰራሁት ቪዲዮ ማለት ነው። እና በብዙ ከተሞች ተዛዙረን እንዳየነው በቃ ትንሽ ደስ የሚለው በቃ የሰላም ድባብ እንቅስቃሴ አይተናል። በቃ ይሄ ነገር በቃ እንዲቀጥል ከጥርጣሬ ወጥተን ወይም ከሌላ ነገር ወጥተን ይሄ ነገር እንዲቀጥልልን እንመኛለን እና ሰላም ያድርግልን። እናመሰግናለሁ። የዚህ ዩቲዩብ ቻናል ተከታታዮች በጣም አመሰግናለሁ።